ሰላም የኔ ውድ ቤተሰቦች እንዴት ናችሁልኝ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ ከ6 ወር ጀምሮ መጠቀም የምትችሉትን ለቁርስ አማራጭ የሚሆን ምግብ ይዤላችሁ መጥቻለሁ። በፓምኪን እና በቡላ ነው ልሰራላችሁ ያሰብኩት። ቪዲዮውን እስከ መጨረሻ በመከታተል በጣም ጠቃሚ መረጃ ታገኙበታላችሁ። አብራችሁን ቆዩ። ያው እንደተለመደው እንግዲህ አዲስ ቻናል ስለሆነ ሰብስክራይብ ያላደረጋችሁ ይህ ቪዲዮ ለመጀመሪያ ጊዜ የሚደርሳችሁ ሰብስክራይብ በማድረግ ይህንን የመሳሰሉ ቆንጆ ቪዲዮዎችን ማግኘት ትችላላችሁ። በመጀመሪያ 1-2 ብርጭቆ የሚሆን ውሃ እንጥዳለን ለዱባችን የሚሆን። ከዛም ዱባችንን ማዘጋጀት እንጀምራለን። ዱባችን የፈረንጅ ዱባ የሚባለው ወይም ፓምኪን የሚባለው ነው የምትገዙት። ያው የኛውም ዱባ ወይም የሀገር ውስጥም ዱባ ይሆናል። ትንሽዬ ነው የምጠቀመው። ቪዲዮ ላይ እንደምታዩት የዚህንም ግማሽ የሚሆን ነው የምፈልገው እኔና እናንተም እንደምትፈልጉት መጠኑን ትንሽ ማድረግ ትችላላችሁ። ግን እቺኛዋ ግማሿ በቂ ናት። ፓምኪን ወይም ዱባ ለህፃናት ያለው ጥቅም እስኪ ትንሽ እናውራ። በጣም ብዙ ጥቅሞች ነው ያሉት ዱባ። የመጀመሪያው ለአይናቸው ጤንነት ነው። ዱባ በውስጡ ቤታ ካሮቲን የሚባል ንጥረ ነገርን ስለያዘ ለአይናቸው ጤንነት በጣም ትልቅ አስተዋጽኦ አለው። እንዲሁም ደግሞ ለሰውነት በሽታ መከላከል ወይም ኢሚዩኒቲ በጣም ቆንጆ ነው። በውስጡ ቫይታሚን ሲ የሚባለው ንጥረ ነገር ደግሞ ስለያዘ ወይም በዛ የበለጸገ ስለሆነ ለበሽታ መከላከል በጣም ምርጥ የሚባል ምግብ ነው። ሌላው ደግሞ ለአንጀት ጤንነት ወይም ለምግብ መፈጨት በጣም ምርጥ የሚባል ምግብ ነው። ዱባ በውስጡ ፋይበር የሚባል ንጥረ ነገርን ስለያዘ ልጆቻችን ሆድ ድርቀት ቢያስቸግራቸው ወይም ምግብ መፈጨት ሲስተማቸው በጣም ቆንጆ እንዲሆን ይህንን ምግብ መጠቀም እንችላለን ማለት ነው። ሌላው የዱባ ጥቅም ደግሞ ለቆዳ ጤንነት ነው። ዱባ በውስጡ ቫይታሚን ኤ ስላለው ለህፃናት ለቆዳ ልስላሴ በጣም ወሳኝ የሚባል ምግብ ነው ማለት ነው። ዱባችንን በዚህ መልኩ ልጠን ከታትፈን ካዘጋጀን በኋላ በደንብ አድርገን እናጥበዋለን። በደንብ እጥብ ማድረግ ይኖርብናል። ከዛ የጣድነው ውሃ ውስጥ መክተት ነው ማለት ነው። የተወሰነ ለብ ካለ ወይም ከፈላ በኋላ ማድረግ ትችላላችሁ፣ ችግር የለውም። ከዛ ክድና አድርገን እንዲበስል መተው ነው የሚጠበቅብን ማለት ነው። መሀል ላይ ቼክ ማድረጋችሁን አትርሱ። ከ15 እስከ 20 ደቂቃ ባለው ለመብሰል በቂው ነው ለዱባ። አይታችሁ ቼክ አድርጋችሁት ደግሞ በማንኪያ ጨቆን ስታደርጉት መብሰሉን ያሳውቃችኋል። ስለዚህ ይህን ያህል ካደረጋችሁ በቂ ነው። ከዛ በላይ ባይበስል ጥሩ ነው። ከበሰለላችሁ በኋላ እዛው ላይ እንዳለ ውሃ ውስጥ ማሽ ማድረግ ትችላላችሁ። እኔ እንደዛ ነው የምጠቀመው፣ ምክንያቱም ልጅ አሁን 10 ወር ስላለፈው ማሽ አድርጌ ነው የምጠቀመው። የተወሰነ ማሽ ካደረኩት ስለሚያኝክልኝ ማሽ አድርጌ ነው የምጠቀመው። እናንተ ደግሞ ከ6 ወር ጀምሮ ስለሆነ ይህ ምግብ የሚሆነው ውሃችሁን መጀመሪያ የምታበስሉትን ውሃ ቀነስ አድርጋችሁ ታደርጉትና ከዛ ውሃውን ከመጠጠላችሁ ወይም ከጨረሰ በኋላ ወይም ከነ ውሃው በጁስ መፍጫ ፍጭት አድርጋችሁ በደንብ ላም አድርጋችሁ ከፈጫችሁ በኋላ መጠቀም ትችላላችሁ ማለት ነው። ዱባችንን በዚህ መልኩ ካዘጋጀን በኋላ አሁን ደግሞ ቡላችንን እናዘጋጃለን ማለት ነው። በጣም ትንሽዬ ነው የሚያስፈልገው ቡላ ደግሞ ለልጆች ያለው ጥቅም ምንድነው? ቡላ በውስጡ በጣም ከፍተኛ የሆነ የካርቦሃይድሬት መጠን ስላለው በጣም ጉልበትን ወይም ኢነርጂ እንዲኖራቸው ያደርጋቸዋል ለልጆቻችን ማለት ነው። የቡላ ሌላኛው ጥቅም ደግሞ ለሆድ ልስላሴ ነው። ቡላ ለሆድ በጣም ቀላልና የማይከብድ ምግብ ስለሆነ በቀላሉ እንዲፈጭ ይረዳቸዋል ማለት ነው። ሌላውና ዋናው ደግሞ በውስጡ የካልሲየም መጠንና ሌሎችንም ደግሞ ንጥረ ነገሮችን ስለሚይዝ ለአጥንታቸው ጥንካሬ ወይም ለጉልበታቸው በጣም ወሳኝ የሚባል ምግብ ነው። እነዚህን 2 ወሳኝ የሚባሉ ምግቦችን እንግዲህ አዋህደን ማቅረብ ነው ማለት ነው። አሰራሩ እንግዲህ ቪዲዮ ላይ እንዳያችሁት መጀመሪያ ዱባችንን በደንብ አብስለን ማሽ ካደረግነው በኋላ በቀረው ውሃ ወይም ደግሞ ውሃ ካነሳችሁ የተወሰነ ውሃ ጨምረን ከዛ ቡላችንን በጥበጥ አድርገን አንድ ላይ ማዋሃድ ነው ማለት ነው። ከዛ በኋላ ቡላችን ከ5 እስከ 10 ደቂቃ ማክሲመም ነው፣ እሱ 5 ደቂቃ ይበቃዋል። ከበሰለ በኋላ በዚህ መልኩ ቀጠን አድርገን ካበሰልነው በኋላ
ለልጆቻችን ዝግጁ ማድረግ ነው ማለት ነው። በጣም ምርጥና ቆንጆ ምግብ ነው። በተለይ ደግሞ ከ1 ዓመት በታች ያሉ ልጆች ጨው ስለማንጠቀምላቸው ለነሱ ደግሞ በጣም ቆንጆ ነው። በዚህ መልኩ እንግዲህ ምግባችንን ዝግጁ ካደረግን በኋላ ለልጆቻችን አቀዝቅዘን መመገብ ነው የሚጠበቅብን ማለት ነው። መጨረሻ ላይ ግን ሁሌም እንደምለው ኦሊቭ ኦይል መጨመራችሁን እንዳትረሱ፣ ወይም የገበታ ቅቤ ማለት ነው። ስለ ኦሊቭ ኦይል ደግሞ በደንብ አብራርቼ ከዚህ በፊት በሰራሁላችሁ ቪዲዮዎች ላይ ሰርቼላችኋለሁኝ። እነዛን እንግዲህ ገብታችሁ ቼክ አድርጓቸው። እዛም ላይ በጣም ቆንጆ የምግብ አማራጭ አለ፣ በደንብ ትጠቀሙበታላችሁ። እንደነገርኳችሁ ደግሞ ይህንን ምግብ ከ6 ወር ጀምሮ መጠቀም ስለምትችሉ መጀመሪያ ምግብ ካስጀመርንበት ጊዜ ጀምሮ እንደ ምግብ አማራጭ አድርገን መጠቀም እንችላለን ማለት ነው። በጣም ሴፍ፣ በጣም ቆንጆ፣ ልጆቻችሁም ደግሞ በጣም የሚወዱት አይነት ምግብ ነው ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። ስለተከታተላችሁኝ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ። ወዳችኋለሁ።